ስሙ የዚህን ሰው ታሪክ ሙሉ በሙሉ አይገልጸውም። ላኪ ወይም እድለኛ ይበሉት እንጂ እሱ ያረፈበት ዓለም ግን በደምና በሴራ የተሞላ ነበር። ቻርለስ ላኪ ሉቺያኖ የአሜሪካን የወንጀል ታሪክ ለዘላለም የቀየረ፣ ማፊያን ከቀላል የጎዳና ላይ ቡድኖች ወደ ቢሊዮን ዶላር የንግድ ተቋማት ያሻገረ፣ የዘመናዊ የተደራጀ ወንጀል ኦርጋናይዝድ ክራይም ዋና መሐንዲስም ነበረ። በ1897 በሲሲሊ ጣሊያን የተወለደው ሳልቫቶሬ ሉካኒያ በአሁኑ ቻርለስ ሉቺያኖ በልጅነቱ ነበረ ከቤተሰቦቹ ጋር ወደ ኒውዮርክ የመጣው። በኒውዮርክ ምስራቃዊ ክፍል በድህነት ቢያድግም ጎዳናዎችን ግን በፍጥነት ተቆጣጠራቸው። ላኪ ወይም እድለኛ የሚል ቅጽል ስም ያገኘው በ1929 በጠላቶቹ ታፍኖ በጩቤ ተወግቶና በከባድ ሁኔታ ተደብድቦ ለሞት ተጥሎ ከተረፈ በኋላ እንደሆነ ይነገራል። ይህም ተአምራዊ መትረፍ በወንጀለኞቹ ዓለም ትልቅና ከባድ ክብርን አሰጠው። በ1930ዎቹ መጀመሪያ ላይ አሮጌዎቹ የማፊያ አለቆች እርስ በርሳቸው በደም አፋሳሽ ጦርነት ተጠምደው ነበረ። ወጣቱ ሉቺያኖ ግን የተለየ ራዕይ ነበረው። ጦርነት ለንግድ አያተርፍም የሚልም ከባድ እምነት ነበረው። በመሆኑም ሁለቱንም ታላላቅ የኒውዮርክ የማፊያ አለቆች ጆ ማሴሪያን እና ሳልቫቶሬ ማራንዞን በሚስጥር በማስገደል ስልጣኑን በቁጥጥር ስር አደረገ። ነገር ግን ራሱን እንደቀደሙ መሪዎች የአለቆቹ አለቃ the boss of all boss አላደረገም። ይልቁንም the commission የተባለ አምስቱ የኒውዮርክ የማፊያ ቤተሰቦቹንና የሌሎች ከተማ መሪዎችን በእኩልነት የሚቀመጡበትን የጋራ ምክር ቤት መሰረተ። ማፊያን እንደ አንድ ትልቅ የኮርፖሬሽን ኩባንያ በቦርድ ሰብሳቢ መምራትም ጀመረ። የሉቺያኖ ዝናና ሀብትም የህግ ባለስልጣናትን ቀልብ መሳቡም አልቀረም። በ1936 ቶማስ ድው የተባለ ታዋቂ የአቃቢ ህግ አማካኝነት ሉቺያኖ በከባድ ወንጀል ተከሶ ከ30 እስከ 50 ዓመት እስራት ተፈረደበት። ነገር ግን ታሪኩ በዚህም አላበቃም። በሁለተኛው የዓለም ጦርነት ወቅት የአሜሪካ ባህር ኃይል የኒውዮርክ ወደቦችን ከጀርመን ሰላዮች ለመጠበቅና ወደ ሲሲሊ ለማድረግ ለነበረው ወረራ የሉቺያኖ እርዳታ ጠየቀ። ሉቺያኖ በእስር ቤትም ሆኖ የነበረውን ተጽዕኖ በመጠቀም ለአሜሪካ ትልቅን ውለታ ዋለላት። ለሀገሪቱ ላደረገው አስተዋጽኦን በማሰብ በ1946 ከእስር ተፈቶ ወደ ጣሊያን እንዲሰደድ ተደረገ። አሜሪካ ተመልሶ እንዳይገባ ቢታገድም ከሩቅ ሆኖ የአሜሪካን የወንጀል ዓለም መቆጣጠሩን ቀጠለ።